ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ክብራን ቻናል ቤተሰቦች ዛሬም እንደተለመደው በሌላ ጠቃሚና አስተማሪ በሆነ የጤና ቪዲዮ ተገናኝተናል። በዛሬ ቪዲዮአችን የጨጓራን በሽታ ሙሉ በሙሉ የመከላከል አቅም አላቸውንና በጨጓራችን ውስጥ ቁስለት ወይም ደግሞ ህመም በሚሰማን ጊዜ ያንን ህመም ሙሉ በሙሉ የማስታገስ አቅም አላቸው ምግቦችንና ትክክለኛ አጠቃቀማቸውን እንመለከታለን። ከዛ በፊት ግን ይህ ጠቃሚ መረጃ ለብዙ ሰዎች መድረስ እንዲችል ቪዲዮን ላይክ እያደረጋችሁ እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መልካምነታችሁን እንድታሳዩ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። እንግዲህ የጨጓራ በሽታ አሁን ላይ ብዙ ሰዎች ከሚታመሙበት እንደ ዓለም ቶፕ 10 ከሚባሉ በሽታዎች ውስጥ አንዱ ነው። እንደ ዓለም አቀፍ ደረጃም አገራችን ኢትዮጵያ ብዙ የጨጓራ ታማሚዎች ከሚገኙባቸው ሀገራቶች ውስጥ አንዱ ነች። ታዲያ የጨጓራ ህመም እንዲፈጠር ከሚያደርጉ ምክንያቶች ውስጥ አንዱ በሆዳችን ውስጥ የሚገኙ ወይም ደግሞ በጨጓራችን ውስጥ የሚገኘው ምግብ እንዲፈጭ የሚያደርገው ሃይድሮክሎሪክ የሚባለው አሲድ በጨጓራችን ላይኛው ክፍል ወይም ደግሞ ግድግዳ ላይ ሲፈስ በሚፈጥረው ቁስለት ላይ ሄሊኮባክተር ፓይለር የሚባሉ ባክቴሪያዎች በዛ ቁስለቱ በተፈጠረበት አካባቢ በብዛት ሲራቡ በጨጓራችን ውስጥ ህመም እንዲፈጠር ወይም ደግሞ ለጨጓራ በሽታ እንድንጋለጥ ያደርጋል። ታዲያ በዚህ ምክንያት የሚፈጠረው የጨጓራን ቁስለት ወይም ደግሞ የጨጓራን ህመም ለማስታገስ ሶስት ወሳኝና ጠቃሚ የሆኑ በቤታችን ውስጥ የምናዘጋጃቸው ምግቦች አሉ። ከነዚህ ምግቦች ውስጥ የመጀመሪያው እርጎ ነው። ቀደም እንደነገርኳችሁ የጨጓራ ህመም በውስጣችን የሚፈጠረው በሆዳችን ውስጥ የሚገኘው ምግብ እንዲፈጭ የሚያግዘን ሃይድሮክሎሪክ የሚባል አሲድ በጨጓራችን ግድግዳ ላይ ሲፈስ ሄሊኮባክተር ባክተር የሚባሉ የባክቴሪያ አይነቶች በዚህ ቁስል በተፈጠረበት አካባቢ ላይ በብዛት ሲራቡ እንደዚህ አይነት ህመሞችን ወይም ደግሞ የጨጓራ በሽታን እናስተናግዳለን። ታዲያ እርጎ በውስጡ ፕሪባዮቲክስ የሚባሉ ባክቴሪያዎችን ይዟል። እነዚህ ባክቴሪያዎች እንደ ኤች ፓይለር ባክቴሪያዎች በጨጓራችን ውስጥ ጉዳትን የሚያደርሱ ሳይሆኑ በሆዳችን ውስጥ የዳይጀስቲቭ ሂደት በትክክል እንዲካሄድ የሚያደርጉ ባክቴሪያ አይነቶች ናቸው። ስፔሻሊ ቋሚ የሆነ የጨጓራ ህመም ያለባቸው ሰዎች በየቀኑ እርጎ የምትወስዱ ከሆነ እነዛ በእርጎ ውስጥ የሚገኙ ፕሮባዮቲክስ የሚባሉ የባክቴሪያ አይነቶች በጨጓራችሁ ውስጥ በፍጥነት ይራባሉ። ታዲያ እነዚህ ባክቴሪያዎች በፍጥነት ሲራቡ እነዛ በጨጓራችሁ ላይ ህመም እንዲሰማችሁ የሚያደርጓችሁ ወይም ደግሞ የጨጓራችሁ ግድግዳ ስላጥ እዛ አካባቢ በብዛት በመራባት ህመም እንዲሰማችሁ ሲያደርጓችሁ የነበሩ የሄሊኮባክተር ፓይለር ባክቴሪያዎች የመራባት ፍጥነታቸው ይቀንሳል። ምክንያቱም እነዚህ በእርጎ ውስጥ ያሉ ጉዳትን የሚያደርሱ ባክቴሪያዎች በሆዳችን ውስጥ ወይም ደግሞ በጨጓራችን ውስጥ በፍጥነት ስለሚራቡ እነዛን ጉዳት አምጪ ባክቴሪያዎችን ቀስ በቀስ እየጨቆኑ ቁጥራቸውን ዝቅ ያደርጋሉ። ያኔ በፊት ሰማችሁ የነበረው የጨጓራ ህመም እየቀነሰና የማገገም ፍጥነታችሁ ከፍ እያለ ይመጣል። ሁለተኛ ፓፓያ የጨጓራን ህመም ከሚያስታግሱ ወሳኝ ምግቦች ውስጥ አንዱ ነው። ይህ ተክል ወይም ፓፓያ በውስጡ ፓፓይን የተባለ ኤንዛይም ይዟል። ታዲያ ኤንዛይም ፕሮቲኖች በሆዳችን ውስጥ በቀላሉ እንዲፈጩ በማድረግ ጨጓራችን ላይ የሚደርሰውን ጫና ይቀንሳል። አንዳንድ ጊዜ በበዓል ሰሞን ላይ እንደ ስጋ አይነት ጠንከር ያሉ ምግቦችን ስንበላ በሁለተኛው ቀን ስንነሳ ጨጓራችን ጋዝ ስለሚያጠራቅም የሆድ መነፋትና የምቾት ማጣት ይሰማናል። ታዲያ በእንደዚህ አይነት ሁኔታዎች ውስጥ የፓፓያ ጭማቂ የምትወስዱ ከሆነ የፓፓያ ውስጥ የሚገኘው ፓፓይን የሚባለው ኤንዛይም እነዚህ ፕሮቲኖች በጨጓራችን ውስጥ በደንብ እንዲፈጩ በማድረግ በሆዳችን ውስጥ የዳይጀስቲቭ ሲስተም በትክክል እንዲካሄድ ያደርጋል። ይሄም በጨጓራችን ውስጥ ጋዞች እንዳይጠራቀሙ በማድረግ ከሆድ መነፋት ይከለክለናል። እንዲሁም ፓፓዬ ወይም ደግሞ የፓፓዬ ጭማቂ ጨጓራችሁ በሚያማችሁ ጊዜ የምትወስዱ ከሆነ ከዛ ህመም የማስታገስ ከፍተኛ የሆነ አቅም አለው። ስለዚህ ከቻላችሁ የጨጓራ ህመም በሚሰማችሁ ጊዜ አንድ ብርጭቆ የፓፓዬ ጭማቂ በመውሰድ ከዛ ከሚሰማችሁ ህመም እፎይታን ማግኘት ትችላላችሁ። ሶስተኛ ሙዝ በተፈጥሮ በውስጡ እጅግ ዘርፈ ብዙ የሆኑ ጥቅሞች አሉት። ከነዚህም ጥቅሞች ውስጥ አንዱ ሙዝ ጨጓራችን ሙከስ ተብሎ የሚጠራውን ፈሳሽ እንዲያመርት በማድረግ ያ በውስጣችን የሚገኘው ሃይድሮክሎሪክ አሲድ የጨጓራችን ግድግዳ እንዳይልጥ ወይም ደግሞ እንዳይሸረሽር ያደርጋል። ከዚህም በተጨማሪም ሙዝ በጨጓራችን ውስጥ የቃጠሎ ስሜት በሚሰማን ጊዜ ያንን ስሜት የማስታገስ አቅም አለው። ስፔሻሊ በቋሚነት የጨጓራ ህመም የሚሰማችሁ ሰዎች በየቀኑ ጠዋት ላይ ከቁርስ በኋላ አንድ ሙዝ በመውሰድ ሰውነታችሁ የጨጓራ ህመምን የመከላከል አቅሙን ከፍ እንዲል ማድረግ ትችላላችሁ። እነዚህ ሶስቱም ምግቦች ስፔሻሊ የጨጓራ ህመምን የምትታመሙ ሰዎች ብትወስዱ የጨጓራ ህመማችሁን ከማስታገስም በላይ ሰውነታችሁ በሽታን መቋቋም ወይም ደግሞ የመከላከል አቅሙን ከፍ እንዲል ያደርጋል። ስለዚህ በየቀኑ በምግባችሁ ውስጥ እነዚህ ሶስት ምግቦችን በማካተት የጨጓራ ህመም በሚሰማችሁ ጊዜ ህመሙን በማስታገስ እንዲሁም ደግሞ በጨጓራችሁ ላይ አላስፈላጊ የሆኑ ቁስለቶች እንዳይፈጠሩ ማድረግ ትችላላችሁ።
ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። ከዛሬ ቪዲዮ እንደተማራችሁ ተስፋ አደርጋለሁ። በቪዲዮ ላይ ያላችሁን ሐሳብና አስተያየት በኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ ጥያቄና አስተያየት ካላችሁ በዲስክሪፕሽን ቦክስ ላይ አስቀምጡልኝ። በተረፈ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።